የሚኑክን ተጫዋች ዴቪስን እግር ተመልከቱ። እግር ኳስ ተጫዋች ሆኖ እግሩ እንደዚህ የቀጨጨበት ምክንያት ምንድነው? ከጉልበት ሰርጀሪ በኋላ ፊዚዮቴራፒ ሕክምና ለምን ያስፈልጋቸዋል? ዴቪስን እንደምንመለከተው ከ5 ወር የኤሲኤል ሰርጀሪ በኋላ እግሮቹ ቀጭጨዋል። በሜዲካል ተርም ደግሞ መስል አትሮፊ ይባላል። ብዙዎቻችን እንደምናውቀው ጡንቻ ካልተጠቀምንበት ሉዝ እናደርገዋለን። ሉዝት ይባላል። ከሰርጀሪ በኋላ ብዙ እንቅስቃሴ ከሌለ እንደዛ አትሮፊ ያደርጋል በእንቅስቃሴ ማጣት ምክንያት። ወይም ደግሞ 5 ወር ሆኖት እንዴት የኳድ ወርክአውት አልሰራም የእግር ስላልሰራ ነው እንደዚህ የቀጨጨው ብላችሁ ልታስቡ ትችላላችሁ። ግን ምክንያቶቹ እነሱ አይደሉም። ይህ ምክንያት አትሮጀኒክ መስል ኢንሂቢሽን ይባላል። አትሮጀኒክ ኢንሂቢሽን ራሳችንን ሰውነታችን ከጉዳት የምንጠብቅበት አንዱ መንገድ ነው። ምንድነው የሚከሰተው? ማንኛውም ጉዳት ሲያጋጥመን ጉልበት ላይ ሰርጀሪ በኋላ የጡንቻ ጉልበት ጉዳቶች ሲያጋጥመን ነርቭ ሲስተማችን ምን ብሎ ለሰውነታችን ያዛል? የጡንቻችን የፊት ለፊት ጡንቻውን እኮ ስራውን ብንቀንስለት ብዙ እየተንቀሳቀሰ ጉልበታችንን አይጎዳብንም፣ ለዛ ስራውን እንቀንሰው ይሉት። በነርቭ ሲስተሙ ምክንያት የፊት ለፊት ጡንቻችን የኳድራፕሰፕስ ጡንቻችንን ስራውን ይቀንሰዋል። ያን ስራውን ደግሞ መቀነሱን ደግሞ ምን ያህል ብንሰራ ብንለፋ የኳድ ስራዎችን ብንሰራ ሳይዙ አይጨምርም ማለት ነው። ይህንን ነገር የምንከላከልበት እንዴት ነው? አንደኛው ኳድ አክቲቬሽን ቀድመን መጀመር ነው። የፊዚዮቴራፒ ሕክምና ወዲያው ከሰርጀሪ በኋላ ከጉዳት በኋላ መስራት ይሄ ነገር እንዳይከሰት ለመከላከልም ይረዳናል፣ እንዲሁም ደግሞ ለመቀነስ ይረዳናል። ካልሆነ ግን ይሄ ነገር ከተከሰተ አንድ ሪሃቢሊቴሽኑ ታካሚው ረጅም ጊዜ ሪሃብ ላይ ይቆያል፣ ወደ ሜዳ ቶሎ እንዳይመለስ ያደርገዋል። እንዲሁም ደግሞ እንደገና ደግሞ ሪኢንጁሪ እንዲከሰትበት ቻንሱን ይጨምራል። ለምን? መስል አትሮፊ ካለ አሲሜትሪ ካለ ከአንደኛው እግር ሳይዝ ልዩነቶች ካሉ እንደገና የመጎዳት ቻንሳችንን የሆነ ያህል ፐርሰንት ስለሚጨምር ሳይዙ በተቻለ መጠን እኩል መሆን አለበት ከጉዳት በኋላ። ይሄንን ነገር ለመከላከል ፊዚዮቴራፒ መታችሁ መታየት አለባችሁ። ፊዚዮ ማንኛውም ሰርጀሪ በኋላ ፊዚዮቴራፒ ካሰባችሁ መታችሁ ፊዚዮ ቡክ ማድረግ ትችላላችሁ። ፒስ አውት።